በመላው ዓለም ያላችሁ ኢትዮጵያውያን ወገኖቻችን የቅድስት ቤተክርስቲያን ልጆች በአሁን ሰዓት በዚሁ በዳሞት ወይዴ ወረዳ በጊራራ ቅዱስ ሚካኤል ጥንታዊና ታሪካዊ በሆነው በቅዱስ ሚካኤል ቤተክርስቲያን እዚያ ነው የምንገኘው። እንደምታዩት በጣም ይህ ቦታ ታሪካዊ ጥንታዊ ቦታ ነው። በብፁዕ ወቅዱስ አቡነ ተክለ ሃይማኖት ቀደም የተመሰረተ ታላቅ ቦታ ነው። ዛሬ በአካባቢው ያሉ ምእመናን የእሳቸው ልጆች ይሄው ተጠናክረው በርትተው በቁጥር ሰፋ ብለው ለትውልድ የሚሸጋገር የሚተላለፍ ትልቅ ቤተክርስቲያን እያነጹ ነው ያሉት። በየቦታው በአራቱ ማዕዘን ያሉትን ምእመናን እንደምታግዙ ሁሉ እነዚህም የእናንተ ወገኖች ስለሆኑ አግዟቸው፣ እርዷቸው፣ ጥሬን አስተላልፋለሁ። እና ስለዚህ ክርስቲያኖች በእውነቱ ይሄ በአጭር ጊዜ እንዲጠናቀቅ ሁላችሁም በያላችሁበት ቦታ እንደተለመደው በእውነቱ ብዙ እያገዛችሁ ነው ያላችሁት። የተራውን እያበላችሁ ነው፣ የተጠማውን እያጠጣችሁ ነው፣ ያዘነውን ሁሉ እያረጋጋችሁ ነው ያላችሁት። እቺንም እንግዲህ ይሄንንም ታላቅ የበረከት ስራ ካላችሁበት ቦታ ሆናችሁ ድምጻችሁን እንድታሰሙ አደራ እላለሁ። እግዚአብሔር በያላችሁበት ቦታ ሁሉ ይባርካችሁ፣ ይጠብቃችሁ፣ ክፉ አይንካችሁ። በእጆቻችሁ የጨበጣችሁትን በእግሮቻችሁ የዳሰሳችሁትን በልቡናችሁ ያሰባችሁትን ሁሉ ይባርክላችሁ።